ቤኪ ስፖርት ውድ የቤኪ ስፖርት ቻናል ቤተሰቦች ዕለታዊና አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ የመጣን ሲሆን የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ በማድረግ እኛን ያበረቱ። ዛሬ ልክ ምሽት 4 ሰዓት ሲል አርሰናል አትሌቲኮ ማድሪድን ከሜዳ ውጪ ምሽት 4 ሰዓት ሲል የሚያስተናግድበት ጨዋታ እጅግ አጓጊና ተጠባቂ ጨዋታ ሲሆን አርሰናሎችን ዛሬ ብዙ ተጫዋቾች ከጉዳት የተመለሱ ሲሆን ብቸኛው ዛሬ ጨዋታውን ሊያመልጣቸው የሚችለው ተጫዋቾች ካይ ሃቨርትና ጁሊያን ቲምበር እንደሆኑ ይጠበቃል። በአርሰናል በኩል እነ ሳካ፣ ካላፊዮሪ ከጉዳት አገግመው ለዛሬው ጨዋታ ዝግጁ እንደሆኑ የተነገረ ሲሆን ቲምበር ግን የመድረሱ ነገር አጠራጣሪ እንደሆነና ለዛሬው ጨዋታም ምንም አይነት የመድረስ እድል እንደሌለው እየተዘገበ ይገኛል። በአንጻሩ ካላፊዮሪ ወደ ልምምድ የተመለሰ ሲሆን ለዛሬውም ጨዋታ ይደርሳል ተብሎ ይጠበቃል። ኢዚም ከገጠመው አነስተኛ ጉዳት አገግሞ ለዛሬው ጨዋታ ዝግጁ እንደሆነ ይጠበቃል ማለት ነው። አርሰናሎች ይህን ጨዋታ አሸንፈው በአውሮፓ ቻምፒዮንስ ሊግ ፍጻሜ ለመድረስ እድላቸው ሰፊ ይመስላል። ምክንያቱም ይህን በዚህ ጨዋታ አርሰናል በጠባብ ውጤት የሚሸነፍ ወይንም ደግሞ አሸንፎ የሚወጣ ከሆነ ቀጣይ የሚጫወተው በኤምሬትስ በሜዳውና በደጋፊው ፊት ስለሆነ አርሰናል የቀጣይ ቻምፒዮንስ ሊግ ፋይናል የመገናኘት እድሉ በጣም ሰፊ ነው። በአትሌቲኮ ማድሪድ በኩል እነ ሉክማን በጉዳት ምክንያት የሉም። ሉክማን በጣም እጅግ አስገራሚ ዝውውር ጥር ላይ ከተደረጉ ዝውውሮች ሉክማን በጣም እጅግ አስገራሚ ነው። ሌላኛው አልቫሬዝ እና ሶርሎ ለዛሬው ጨዋታ ዝግጁ እንደሆነ ይጠበቃል። በአትሌቲኮ ማድሪድ በኩል ብዙም አዲስ የጉዳት ዜና የለም። በዚህ መሰረት ምሽት 4 ሰዓት ሲሉ ሁለቱ ቲሞች የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታቸውን የሚያደርጉ ይሆናል። የእነዚህ ጨዋታ አሸናፊ የሚገጥመው ግን እጅግ ከባድ ቲም እንደሆነ ትላንት ማታ ያየነው ጨዋታ ምስክር ነው። ባየር ሙኒክ ከፓሪስ ሴን ጀርመን እጅግ አስደናቂ ጨዋታ ነው የተመለከትነው እና ይህን ጨዋታ አሸንፎ ፍጻሜ የሚያልፈው ቲም ቀላል የማይባል ከባድ ፈተና እንደሚደርስበት ይጠበቃል። ምክንያቱም ፒኤስጂን ተመልክታችሁታል። ማጥቃት መከላከሉ እንዴት የሚገርም ቲም እንደሆነ ባየር ሙኒክ ነው። እጅግ አስፈሪ የፊት መስመር ነው ያለው። ኦሊሴ፣ ሉዊስ ዲያዝ እና ሃሪ ኬን አንድ ቲም ላይ የሚጫወቱበት ቲም ነውና ፍጻሜ የሚደርሰው ቲም ቀላል አይገጥመውም። ግን ዛሬ አርሰናሎች የቤት ስራቸውን ተወጥተው ቀድሞ የቤት ስራቸውን ይጨርሱት ይሆን ወይስ ቀጣይ ኤምሬት ላይ ልክ እንደ ባየር ሙኒክና እንደ ፒኤስጂ አጓጉ አድርገው ይልኩት ይሆን የሚለው ተጠባቂ ይሆናል ማለት ነው። የዕለቱ አጫጭር ስፖርታዊ መረጃዎች እነዚህን ይመስላሉ። የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ።